ዛሬ ደስ የሚል ብስራት ልንገራችሁ፣ ልብን የሚያረጋጋ ደስ የሚል ብስራት፣ ሌሎችም ይረጋጉበት ዘንድ በደንብ ኮፒ ሊንክና ሼር አድርጉላቸው። ሰሃቦችና የአላህ ባለሟሎች ምርጥ የአላህ ባሮች ለዚህ ነበር ሲሞቱ እንኳን ፈገግ ብለው ፊታቸው ብርሃናማ ሆነው ይሞቱ የነበረው። በሐያታችን ከአላህ ጋር ያለን ትስስርና ግንኙነት መልካም ከሆነ አጀላችን ደርሶ ገርገራ ላይ በመንሆንበት ወደ ሞት በመንሄድበት ሰዓት በቀኝና በግራ እጅግ የሚያማምሩ መላእክቶች ካጠገባችን ይቀመጣሉ። ዓለም ላይ ያለውን ምድር ላይ ያለውን ነገር ሁሉ እስክንረሳ ድረስ በፈገግታ ተሞልተው እኛን ማስደሰት እኛን ማጫወት ይጀምራሉ። ከዚያ ወደ ቤተሰቦቻችን መመልከት እንጀምራለን። በዚህ ጊዜ አብሽር አንተም አብራቸው እያለ ይጠብቃቸው የነበረ አላህ አንተም ባትኖር አሳምሮ ተንከባክቦ ይጠብቅልሃል ይለናል። ፊታችን ማብራት ይጀምራል። ፈገግ ማለት እንጀምራለን። መላእክቶቹ ነፍሳችንን ማውጣት ሲጀምሩ አሉ ልክ ከቅቤ ውስጥ ከለጋ ቅቤ ውስጥ ቃጫ ሲሳብ ምንም ስሜት የሌለውን ያህል ከእግራችን ጀምሮ ልክ እንደሚያጫውሰው እያጫወቱን መውሰድ ይጀምራሉ። እኛም ልባችን ፈክቶ ተደስተን ስለሆነ ምን እየተካሄደ እንደሆነ እንኳን የምናውቀው ነገር የለም። በነዛም ያማምሩ ምድር ላይ አይተናቸው የማናውቀው አይምሮአችን ገምቶት የማያውቀው አይኖቻቸው ተመልክቷቸው የማያውቋቸው ውብ መላእክቶች በቀኝና በግራ ተቀምጠው ቢዚ አድርገውናል፣ እያጫወቱን ነው። ከዛ በኋላ የጀነት ምስል ልክ በህልም መልክ ይከፈትልናል። ጀነት በመስኮት መልክ ትከፈትልናለች። አረንጓዴነቷን ውበቷን እዛ ውስጥ የምናገኛቸውን እጅግ መልካም የሆነን መናኗር ጀነትን እዚሁ ምድር ላይ ያለን አላህ እንድናየው ያደርገናል። እቺ ዱንያ ተመለሱባት እንኳን ብንባል መመለስ እስኪያስጠላን ድረስ ውበቷ ይመጣብናል። ከዛ አላህ የጀነት ሽታ ማሽተት እንድንችል እዚሁ ዱንያ ላይ እንዳለን አላህ ይወፍቀናል። ታዲያ ከጌታችን ጋር ያለን ቁርኝት መልካም ከሆነ ነው ይሄ ሁሉ ሽልማት። የጀነት ሽታ ምን ሊሆን ይችላል? አሁን እኔም መናገር አልችልም፣ እናንተም መገመት አትችሉም። እንደምናውቀው አይነት ሽታ አይደለምና ማለት ነው። የጀነት ሽታ አላህ ያሸትተናል። ደስ የሚል ሽታ ይሸተናል። ደስ የሚል ነገር በአይናችን ጀነትን እያየን ነው። በጆሮአችን ቀኝና ግራ የተቀመጡ መላእክቶች መልካም ነገር እያሰሙን ነው። ቀስ እያሉ ነፍሳችንን ሲወስዱ ምን እንደተካሄደ እንኳን አናውቅም ማለት ነው። ባረፍንበት ቅጽበት ከደቂቃዎች በኋላ ምን ማለት እንጀምራለን? አላህ ወደ ጀነት እንደሚወስደን ስላሳወቀን ቀድሙኒ አው ቸኩሉኝ አፍጥኑኝ እንጂ አቸኩሉኝ ቶሎ ወደ መቃብሬ ወሰዱኝ እንላለን። ለምን? አላህ Subhanahu Wa Ta'ala ቀብራችን ላይ ያዘጋጀልን ድግስ ስለምናውቀው ማለት ነው። ቀብር ላይ ምን አይነት ድግስ ነው የተዘጋጀልን? በሰገድ ነው ልክ ቀብራችን አይናችን ማየት የሚችለውን ያህል ስፍት ትልልናለች። ልክ ብርሃን የምናየን ያህል አይናችን በራቀበት በቀኝም በግራም ስፍት ትልልናለች። ሶላቶች መጥተው ያጫውቱናል። ሱብሂ ሰላት እስከ ዙር ድረስ ይመጣና እኔ እኮ ያ ሶላትህ ነኝ ምድር ላይ ተሰግደኝ የነበርኩት ሶላትህ እኮ ነኝ ሱብሂ እኮ ነኝ እያለ ያጫውተናል፣ ያዝናናናል። ዓለሙን እንድንረሳ ያደርገናል። እስከ መቼ? እስከ ዙህር፣ ከዙህርስ ጀምሮ እስከ ዐስር ሌላኛ ሰላት ትመጣለች። ከዚያም ትናለች እኔ እኮ ደንቧን ጠብቀህ ስራህን ዘግተህ ሱቅህን ዘግተህ ምንህን ትተህ ተሰግደኝ የነበርኩት ነኝ ትላለች። እያንዳንዱ ሰላት እየመጣ ምን ያህል መስዋዕትነት እንደከፈልንለት አሁን ደግሞ በተራቸው መስዋዕትነት ሊከፍሉልን ይመጣሉ። ዓለሙን ሁሉ እንረሳዋለን። እዛ ውስጥ ሆነን ጨለማ ውስጥ ያለን ይመስላል። እኛ ግን ያለነው ብርሃን ውስጥ ነው። ምንም የሞትን ያህል እንኳን አይሰማንም። ከዛ ጌታችን አላህ Subhanahu Wa Ta'ala ምን ይላል? አፍሪሹ ፍራሸል ጀና አልቢሱ ሊባሰል ጀና። የጀነትን ፍራሽ አንጥፉለት ለዚህ ባሪያዬ፣ የጀነትን ፍራሽ አንጥፉለት፣ የጀነትን ብርድ ልብስ አልብሱት፣ መልካም መዓዛ ያሽተት፣ ደስ የሚል እንቅልፍ ይውሰደው። ኢላ የውመል ቂያማ ደስ የሚል ዓለም። ከዚያስ በኋላ ሽልማቱ ይሄ ገና ማስታወቂያው ነው። ገና ይሄ ርዕሱ ነው። ዋናው ትልቁ ዓለም ያለው የት ነው? ጀና ላይ ነው። የውመል ቂያማ ላይ ነው። ያኔ ስንነሳ ምንድነው የሚያጋጥመን? ልክ ያ መቃብራችንን ፈንቅለን ስንነሳ ከፊት ለፊት ምድር የሚባል ነገር ሰማይ የሚባል ነገር ሳይኖር የጌታችን ዙፋን ለፍርድ ተቀምጦ ሲራጥና ማዕሸር ሂሳብና ኪታባችን ፊት ለፊት ሲመጣ ምድር ላይ ከአላህ ጋር ቆንጆ ጸባይ የነበረን መልካም መናኗር ከነበረን ምን አይነት ለመግለጽ የሚያስቸግር እጅግ ውብ የሆነ ሽልማት ጀነት ላይ ደግሞ ስንነሳ ምንድነው የሚጠብቀን? ኢንሻአላህ በቀጣይ ክፍል ደግሞ እርሱን እናያለን። ለሁሉም በማድረስ ልባቸው ከአላህ ጋር የሚተሳሰረው ሁሉ የተዘጋጀላቸውን ሽልማት አውቀው መንፈሳቸው ይረጋጋ ዘንድ ሼርና ኮፒ ሊንክ በማድረግ አድርሱላቸው። ባረከላሁ ፊኩም ጀዛከላሁ ኸይራን። ወሰላሙ አለይኩም።